ዛሬ የምናየው የእንግሊዘኛ ቴንስ ዋይት ቦርዱ ላይ እንዳስቀመጥኩላችሁ present perfect tense ይሆናል። አራት ሴንቴንሶች እዚህ ጋር ተቀምጠዋል። እነዚህን ከማየት እንጀምራለን። የመጀመሪያው ምን ይላል? I have visited Paris. I have visited Paris. ምን ይያልን ነው? ፓሪስን ጎብኝቼ አውቃለሁ አይደለ? ፓሪስን ጎብኝቻለሁ ይያልን ነው። ሁለተኛውስ She has lived here for 5 years. እሷ እዚህ ለ5 አመታት ያህል ኖራለች። እሷ እዚህ ቦታ ላይ ለ5 አመታት ያህል ኖራለች። We have tried ምን ይላል የሶስተኛው? We have tried sushi. ከዚህ በፊት ሱሺ የሚባለውን የጃፓን ምግብ ሞክረን እናውቃለን። ኦኬ የመጨረሻውስ He has just finished his homework. የቤት ስራውን ገና መጨረሱ ነው። ግን ምንድነው? ጨርሷል። እነዚህ በሙሉ ምን ይባላሉ? present perfect tense ነው የሚባሉት። በደንብ ወደ ውስጥ እየገባን ነው ያለን። አሁን ሁሉም የሚያመሳስላቸው የሆነ ነገር አለ። ላስመርበት። have visited ቀጥሎስ has lived have tried has just finished የሚያመሳስላቸው ነገር አለ አይደለ? ምንድነው የሚያመሳስላቸው? haveን ይወስዳሉ ወይ haveን ወይም ደግሞ hasን ይወስዳሉ ወይም haveን ወይም ደግሞ hasን ይወስዳሉ። ስለዚህ እንደምታዩት ሁሉም ጋር ወይ have ወይም has አለ። present perfect tense በውስጡ ሁሌ ምን አለ ማለት ነው? have እና has አለ ማለት ነው። ከዛ ማስከተል ከhave እና ከhas ቀጥሎ የሚመጡት ቨርቦች ምን አይነት ቨርብ ናቸው? past participle ወይም ደግሞ V3 ብለን የምንጠራቸው ናቸው። ቨርብ 1 አይደሉም፣ ቨርብ 2 አይደሉም። የሚመጡት ለማን ናቸው? V3። ይሄንን ልብ ማለት ይጠበቅብናል። ሁሉም እንደዛ ናቸው ማለት ነው። have V3 has V3 have V3 has finished V3 በመሃል ማን ገባች? just የምትለው አገባት። ለምንድን ነው የመጨረሻው ላይ just የገባችው? እንመጣበታለን ማለት ነው። ስለዚህ የመጀመሪያው present perfect tense በምንል ጊዜ subject which means I she we he ከዛ ማስከተል ማን ነው የሚመጣው? have or has ከሁለት አንዱ እንደሚመጣ ይሄው ግዴታ እንደሆነ አይተናል። ከዛ ማስከተልስ V3 ይሄ ምን ይባላል እንግሊዘኛ ላይ? present perfect tense። so እናንተም የሆነ ንግግርን ከሳብጀክት በማስከተል have ወይም has ወስዳችሁ V3 ስታደርጉ ምን እየተናገራችሁ እንደሆነ ልትገነዘቡ ይገባል። ሰዎችም ይሄንን ስትራክቸር ተጠቅመው ሲናገሩ ስትሰሙ ሰዎች ብዙ ጊዜ I have just finished ሊሉ ይችላሉ አይደለ? I have cleaned ሊሉ ይችላሉ። ስለዚህ have ብለው የዘይን V3 እያመጡ ሰዎች ሲናገሩት ምን ለማለት ፈልገው ነው? እሱን ለመረዳት present perfect tense ምን ማለት ነው የሚለውን ማወቅ አለብን። present perfect tense አራት ሴንቴንስ ሰጥቻችኋለሁ። አራት ጥቅሞችን ነው እምነግራችሁ ማለት ነው። ብዙ የተራራቁ አይደሉም። የመጀመሪያው I have visited Paris በምንል ጊዜ ምን ይያል ነው? ስለ ሐላፊ ድርጊት ነው እያወራን ያለው። ፓሪስን ጎብኝቻለሁ። መቼ ነው ፓሪስን የጎበኘሁት? መቼ እንደሆነ ባናውቅም ነገር ግን ከዚህ በፊት ግን ፓሪስን ጎብኝቼ ነበር ነው አይደል እያልን ያለ ነው። ስለዚህ ካሁን በፊት in the past የሆነ ታይም ላይ የተደረገ ድርጊትን አድርጌዋለሁ። ግን መቼ የሚለውን አትናገሩም እሺ አደራ። ነገር ግን ያ ድርጊት መከናወኑን መናገር ከፈለጋችሁ you use the present perfect tense አድርጌዋለሁ ለማለት ነው። ስለዚህ ድሬዳዋ ሄጄ አውቃለሁ ብል ማን ነው መጠቀም ያለብኝ? subject have V3 መጠቀም አለብኝ or the present perfect tense መጠቀም አለብኝ። ስለዚህ ምንድነው unspecified time እንለዋለን። በማይታወቅ ጊዜ ውስጥ ወይም በማይጠቀስ ጊዜ ውስጥ የሆነ ድርጊት አድርጌያለሁ ብለን ስናወራ ማለት ነው። ሌላኛው ግን ሁለተኛው ደግሞ ጥቅም እዚህ ጋር ምን ይላል? She has lived here for 5 years እዚህ ቦታ ላይ ለ5 አመታት ያህል ኖራለች which means አሁንም እየኖረች ነው። እሺ ስለዚህ የሆነ ድርጊት ከሐላፊ ጊዜ ጀምሮ አሁን ድረስ እየተከናወነም ከመጣ ምንድነው የምትጠቀሙት? present perfect tense መጠቀም ትችላላችሁ። ሁሌ ላይሆን ይችላል፣ መጠቀም ግን ይቻላል። እዚህ ጋር we have tried sushi
ከዚህ በፊት አድርጌው አውቃለሁ ብላችሁ የሆነ ልምዳችሁ ለሰው ለማካፈል ስትፈልጉ ከዚህ በፊት እኮ ይሄንን ሞክሬው አውቃለሁ ይሄን ምግብ ሞክሬው ቴስት አድርጌው አውቃለሁ ስትሉ ምንድነው እዚህ ጋር ሼር ያደርጋችሁ ያላችሁት ፓስት ኤክስፒሪየንሳችሁን ከዚህ በፊት እንደዚህ አድርጌ አውቃለሁ ለዛም መጠቀም ትችላላችሁ he has just finished his homework ይችኛው ደግሞ ለየት ትላለች ምንድነው በቅርብ ለምሳሌ አሁን ከሆነ ቦታ እቤት ደረስኩኝ እንበል ስለዚህ የሆነ ሰው ደውሎ እቤት ገባሁ ሲለኝ አሁን ገና ቤት መድረሴ that means ይሄ ምን አይነት አክሽን ነው recent past action የቅርብ ምንድነው አለፍ ያለች ድርጊት ነች አይደለ በቅርቡ የተጠናቀቀች ለዛ ነው just ምትለው እዚህ የከተተለው ማለት ነው በጣም በቅርቡ ይሄ ልጅ የቤት ስራውን የጨረሰው ምንድነው almost አሁን ነው በቃ ትንሽ ቆየት ብሎ ነው የጨረሰው ስለዚህ እነዚህ ጥቅሞች የፕሬዘንት ፐርፌክት ቴንስ ናቸው እንዳይረሱ ጥቅማቸውን እንዳትረሱ ምንድነው ከዚህ በፊት አድርጋችሁ የምታውቁትን ነገር በቃ የተጠናቀቀ ከአሁን በፊት በሐላፊ ጊዜ ውስጥ የተጠናቀቀ ነገር ፓሪስን ኦሬዲ ጎብኝቻለሁ አይደለ ሌላኛው ደግሞ ከሐላፊ ጊዜ ጀምሮ for 5 years ለ5 አመታት ያህል ለ4 አመታት ያህል ሲጓዝ የመጣ ድርጊት ካለ ወይም ደግሞ ፓስት ኤክስፒሪየንሳችሁን ከዚህ በፊት ይሁን አድርጋችሁት የምታውቁት ነገር ካለ የምትናገሩበት ነው ሌላኛው ደግሞ recent past action ብለናል ማለት ነው ስለዚህ ሁሌ present perfect tense ስትጠቀሙ ከሳብጀክት ቀጥሎ ይሄን ማምጣት እንዳለባችሁ እንዳትረሱ ማለት ነው ስለዚህ ቅድም ምን ብለናል I have visited Paris አሁን ይሄ የተጠቀምነው የትኛው ነው ይሄኛው ነው አይደለ ምክንያቱም subject I subject ቀጥሎ ከሃቭ እና ከሃዝ ማንን መረጥኩኝ ሃቭን መረጥኩኝ ምክንያቱም subject I ከሆነ I has አይባልም እዚህ ጋር ማስቀመጥ እንችላለን I we you they እነዚህ ታያችኋል አራቱ እነዚህ ከመጡ ምንድነው የምንለው have ነው የምንለው እሺ እንጂ has አትሉ I have we have you have they have ማለት ይጠበቅባችኋል he she it ከመጡብን ግን ማንን መጠቀም እንችላለን has he has she has it has ተላላችሁ ማለት ነው I have visited Paris ፓሪስን ጎብኝቻለሁ subject have or has ከዛ v3 አሁን visited ምንድነች verb 3 ነች ማለት ነው ኦኬ በጣም ጥሩ አሁን ፓሪስን ጎብኝቻለሁ ነው ያልኩ ያለሁት ኦኬ አንድ ሰው ጠየቀኝ ፓሪስን ጎብኝታሃታል ሲለኝ ከጎበኛዋት ምንድነው ምለው yes I have ማለት ይችላል ወይም ደግሞ yes I have visited Paris ነገር ግን ሳልጎበኛት ብቀርስ which means I አልጎበኛዋትም ብዬ መናገር አለብኝ እንዴት ነው መናገረው እሱ no I ብዬ I have not visited Paris ማለት አልችልም ስለዚህ አድርጌዋለሁ ብቻ ሳይሆን አላደረኩትኝ ማለት ትችላላችሁ ምን በማድረግ ኖት የምትለዋል በመጨመር ብቻ ስለዚህ subject have or has then ከዛ በማስከተል have እና has ቀጥሎ ማንን ማምጣት ብቻ ነው not v3 ስታደርጉ አላደረኩትም so a present perfect ነው እንዳትሳሳቱ ብዙ ጊዜ ማይሆን ነገር እዚህ ጋር ሼር ላድርጋችሁ ለምሳሌ ምን ማለት ነው ይሄ እስኪ I have a car ምን ማለት ነው ይሄ I have a car ምን ማለት ነው መኪና አለኝ ማለት ነው መኪና አለኝ ስለዚህ እዚህ ውስጥ have የምትባል አለች እዚህ ውስጥ have ስላለች present perfect tense ነው ማለት ነው ሁሌ have ስላለ present perfect tense ነው ማለት አይደለም present perfect tense ለመባል ከhave ቀጥሎ verb 3 መምጣት አለበት ከhave ቀጥሎ visited ከhave ቀጥሎ cleaned አይደለም verboች v3 ከዚህ ቀጥሎ ግን have ብለን car ደግሞ verb አይደለም ስለዚህ እዚህ ጋር have አለኝ ማለት ነው እንጂ እንደቀድሞ አይደለም ጥቅሟ አለኝ ስለዚህ ይሄን በማሰብ እዚህ ጋር have not ማለት ይችላልናል መኪና የለኝም ለማለት ብፈልግ እንደዚህ ማድረግ ይችላል have not a car ሲባል ሰማለሁ ይሄ ግን wrong ነው ከሀቭ ቀጥሎ ኖትን ማምጣት የሚቻለው
ፕሬዘንት ፐርፌክት ቴንስ ላይ ብቻ ነው። መኪና የለኝም ለማለት ከፈለኩኝ እዚች ጋር ዶንት ነው የምጨምረው። አይ ዶንት ሃቭ። እሺ ዶንትን ከአይ ቀጥሎ አይ ዶንት ሃቭ ብላችሁ መናገር ይጠበቅባችኋል። ይሄንን እንዳትረሱ በተጨማሪ ላምጣላችሁ ብዬ ነው። ኦኬ አሁን እዚህ ጋር ለሰዎች ምላሽ እየሰጠኝ ነው። ግን መጠየቅ ብፈልግስ እኔ ፓሪስን ጎብኝተሃታል ብዬ ከፊት ለፊት ያለን ሰው መጠየቅ ብፈልግ እንዴት ነው የምጠይቀው? ፓሪስን ጎብኝተሃታል ወይ? እንዴት ነው የማደርገው? ሃቭ ብዬ መጀመር ግዴታ ነው። ሃቭ ዩ አይደለም ምለው የቤት ስራን ጨርሰሃል? ሃቭ ዩ finished your homework? ቤቱን አጽድተሃል? have you cleaned your house? ቤቱን አጽድተሃል እያለ ነው አይደለ? ስለዚህ have you ብሎ መጀመር ግዴታ ነው ማለት ነው። have you visited? you ለምን አልኩኝ? አይም አይደለም ለምንድን ነው የምጠይቀው? ሰው you ነው ከፊት ለፊቴ ነው ያለው አይደለ? አንተ ብዬ ነው መጠየቅ ያለብኝ። have you visited Paris? ፓሪስን ጎብኝተሃታል እያልኩኝ ነው። ስለዚህ ጥያቄ መጠየቅ ስትፈልጉም በጣም it is so simple have ብላችሁ መጀመር ነው። ወይም ደግሞ has ቅድም ተነጋግረናል እንደ have እና has ልዩነት አይደለም። ከዛ ቀጥሎ ነው ማንንም የምታመጡት ሳብጀክታችሁን የምታመጡት then the verb 3 will follow. So it is a question we need to use a question mark at the end of the sentence. ስለዚህ የሴንቴንሱ መጨረሻ ላይ question mark ጽሁፍ ከሆነ we need to use that. ስለዚህ ይሄንን ያዙ። grammar ህግ ነው አይደለ? ህግ እስከሆነ ድረስ ደግሞ ላለመሳሳት ከየትኛው ቀጥሎ የትኛው መምጣት እንዳለበት ማወቅ አለብን። ስለዚህ present perfect ጥቅሙ ምንድነው አይተናል። እንዴት እንጠቀመው ሳንሳሳት እንግሊዘኛችን ትክክል እንዲሆን እንዴት እንጠቀመው እዚህ ጋር አስቀምጬላችኋለሁ። በማስከተል በደንብ እንዲገባን ደግሞ ኤግዛምፕል ሴንቴንሶችን እየዘረዘርን አብረን ኦኬ ተማሪዎች አሁን ኤግዛምፕል ሴንቴንሶችን ነው የምናየው። 5 ሴንቴንሶች አሉን እያንዳንዳቸው እናያለን። ሁሉም present perfect tense ናቸው። የመጀመሪያው he has written a poem. ኦኬ መጀመሪያ present perfect ነው ብለናል። እንዴት አወቅን? has verb 3 አይደለ? ተነጋግረናል። has v3 he has written a poem። ስለዚህ he has written ስንል write የምትል መጻፍ ቨርቧን ነበረች። ነገር ግን የተጠቀምነው ማን ነው? v3 ይሄንን እንዳትረሱ v3 ስለዚህ he has written a poem ምን ጽፏል እያልን ነው? ግጥም ጽፏል። ስለዚህ መቼ እንደጻፈ አናውቅም። ነገር ግን ይሄን ድርጊት አድርጎታል in the past unspecified time in the past በሐላፊ ጊዜ ውስጥ ግን ታይሙ አይታወቅም አልተጠቀሰም። we have eaten we have eaten at that restaurant before ከዚህ በፊት እዛ ሬስቶራንት ውስጥ ተመግበን እናውቃለን። you see መቼ እንደሆነ አንጠቅስም። ነገር ግን ከዚህ በፊት ግን የሆነ ታይም ላይ ይሄንን አድርገናል እያለ ነው ማለት ነው። I have watched the movie twice have watched አይቼዋለሁ ያንን ፊልም ከዚህ በፊት ያን ፊልም ሁለቴ አይቼዋለሁ እያልኩኝ ነው ማለት ነው። they have won the competition competition ምንድነው? ውድድር ነው አይደለ? ውድድሩን ምን አድርገዋል? they have won አሸንፈዋል። they have won the competition ውድድሩን አሸንፈዋል። መቼ? it could be yesterday it could be last month አናውቅም። ግን በሐላፊ ጊዜ ውስጥ ግን ውድድሩን አሸንፈዋል እያልን ነው ማለት ነው። he has worked ሰርቶ ያውቃል። he has worked with many companies ከብዙ ድርጅቶች ጋር አብሮ ሰርቷል እያልን ነው። ስለዚህ የፕሬዘንት ፐርፌክት ቴንስ ዋነኛው ጥቅሙ to talk about a past completed action in unspecified time አንድ በሐላፊ ጊዜ የተከናወነ ድርጊትን ነገር ግን ታይሙ በማይታወቅ ተደርጓል ነው እንጂ የምንለው በዚህ ሰዓት ተደረገ አንልም ማለት ነው። ግጥም ጽፏል። መቼ? we don't know about that እዛ ሬስቶራንት በልተን እናውቃለን አልተጠቀሰም ታይም። ፊልም ይሄንን ፊልም ሁለቴ ከዚህ በፊት አይቼው አውቃለሁ። መቼና መቼ? ስፔሲፊክ ታይም የለም። they have won the competition ውድድሩን አሸንፈዋል። ከብዙ ድርጅቶች ጋር አብረው ሰርቷል። መቼ አይታወቅም። ስለዚህ መቼ የሚለውን ታይም አንናገርም። ለመናገር ከፈለግን we should use simple past tense የሚባል አለ። simple past tense እና present perfect almost ተመሳሳይ ሆነው የሚያለያያቸው እዚህ ጋር ነው። መቼ ተከናወነ የሚለው በሲምፕል ፓስት ነው የሚገለጸው ማለት ነው። ስለዚህ የዚህ ቴንስ ዋነኛ ጥቅም ይሄ ነው። ነገር ግን መጀመሪያ ስንጀምር
ይሄ ቴንስ አንድ ብቻ ጥቅም የለውም ብለናል። ሌሎቹንም ደግሞ በሌሎች ኤግዛምፕል ሴንቴንሶች አብረን እናያለን። ኤግዛምፕል ሴንቴንሶቻችንን እንቀጥል። ሶ ፕሬዘንት ፐርፌክት ቴንስ ቅድም ከተነጋገርንበት ጥቅም ውጪ ሌሎችም አሉት ብለናል። ለምሳሌ I have lived in Addis Ababa for 5 years። ስለዚህ ይሄ የሚያሳየን ምን ነው? ቆይታን ነው። የሆነ ነገር በኃላፊ ጊዜ ተጀምሮ that means I started living in Addis Ababa 5 years ago። ከ5 ዓመት በፊት አዲስ አበባ ውስጥ መኖር ጀመርኩኝ። I am still living in here። ስለዚህ አሁንም እዚሁ እየኖርኩኝ ነው አይደለ? ነገር ግን ምን ያህል ጊዜ ቆየ? ዲዩሬሽኑ 5 ዓመት ሆነ ማለት ነው። I have owned this car for 10 years። ይሄንን መኪና ለ10 ዓመታት ያህል ይዤው ቆይቻለሁ ያለ ነው አይደለ? ለ10። ስለዚህ ምን ለሌላኛው ለምን መጠቀም እንችላለን? የሆነ ነገር በኃላፊ ጊዜ ጀምረን አሁን ድረስ እያደረግነው እንደሆነ የሆነ ድርጅት ውስጥ ለ20 ዓመታት ስንሰራ ከቆየን ስለዚህ I have worked in this company for the last 20 years you can say that። ስለዚህ ላለፉት 20 ዓመታት እዚህ ካምፓኒ ውስጥ ስሰራ ቆይቻለሁ እያለን ነው ማለት ነው። ሌላኛው ባለፈ ጊዜ ይሆን ነገር አድርገን እንደምናቅ ኤክስፒሪየንሱ እንዳለን ለመናገር በምንፈልግ ጊዜ ለምሳሌ ከዚህ በፊት ማውንት ኪሊማንጃሮን ወጥቼው እማከሆነ ሰዎች ሲጠይቁኝ አዎ ማውንት ኪሊማንጃሮን ወጥቼው አውቃለሁ ክላይም አድርጌው አውቃለሁ ካልኩኝ I have climbed Mount Kilimanjaro ብዬ መናገር እችላለሁ። I have climbed አንልም ቢ ሳይለንት ነች። I have climbed Mount Kilimanjaro ብዬ past experience የምናገርበታለሁ። that means present perfect tense ለዚህም እንጠቀምበታለን። They have recently moved ይችኛውስ ደግሞ ምንድነች? They have recently ማለት በቅርቡ so we are trying to say they have recently moved to a new house ወደ አዲስ ቤት በቅርቡ ሙቭ አድርገዋል። ስለዚህ ቀደም ብለናል recent past action በቅርቡ ኮምፕሊት የተደረገ በቅርቡ ነው አዲስ ቤት የተቀላቀሉት እሱንም ለመናገር እንጠቀምበታለን። ስለዚህ በመሃል recently የምትለዋን ቃል የተጠቀምነው ለዚህ ነው። she has just finished አሁንም ደግሞ just የምትለዋን ተጠቅመናል። she has just finished her homework የቤት ስራውን አሁን በቅርቡ ነው የጨረሰችው almost አሁን ገና መጨረሻዋ እያለን ነው ማለት ነው። ስለዚህ ሌላኛው ያነሳነው ነገር እዚህ ጋር የሆነ ድርጊት ለኃላፊ ጊዜ እስከ አሁን የቆየ ድርጊትን ስንናገርበት እንጠቀም ብለናል። እዚህ ውስጥ ምን ምትል ቃል አለችን? ፎርን ግን sometimes በሲንስ ተከተን መጠቀም እንችላለን አይደለ? so for እና ሲንስ የግድ ከፕሬዘንት ፐርፌክት ቴንስ ጋር አብረው የሚሄዱ ስለሆነ መታወቅ አለባቸው። እነሱ ደግሞ እስኪ ላሳያችሁ። ኦኬ አሁን for እና ሲንስ ምንድነው ልዩነታቸው? for ስንል ለሆነ ጊዜ ያህል ለምሳሌ ለ30 ደቂቃ ያህል for 30 minutes ለ2 ዓመታት ያህል for 2 years I have lived in Addis Ababa ለ5 ዓመታት ያህል ኖር ያለው ስል ምንድነው ማለት ያለብኝ? for 5 years ለ5 ዓመታት ያህል that means አሁን 2017 ከሆነ መኖር የጀመርኩት ከመቼ ጀምሮ ነው? ከ2012 ጀምሮ ነው ማለት ነው አይደለ? ስለዚህ ከሆነ point of time ጀምሮ ብላችሁ ደግሞ መናገር ትችላላችሁ። የግድ ደምራችሁ ይሄን ያህል ዓመት ማለት አይጠበቅባችሁም አይደለ? ስለዚህ ከ2012 ዓመተ ምህረት ጀምሮ ስትሉ ያኔ since ትላላችሁ። መነሻ ፖይንቱን ስታስቀምጡ since 2012 I have lived in Addis Ababa since 2012። ስለዚህ ሁለቱንም መጠቀም መብታችሁ ነው። አጠቃቀሙ ብቻ እንዳትሳሳቱ ነው። for ካላችሁ በኋላ ለምን ያህል ጊዜ ስለሆነ እርዝማኔውን ዲዩሬሽን ታስቀምጣላችሁ። since መጀመሪያ ፖይንት ነው። ድርጊቱ መከናወን የጀመረበትን ፖይንት የምታስቀምጡ ይሆናል ማለት ነው። ሁሉ ጊዜ እንደምናደርገው የቴንስ ትምህርት ከተማርን በኋላ በቀጣይ ቪዲዮአችን ላይ እዛ ቴንስ ላይ ጥያቄዎችን እንሰራለን። ነገር ግን ዛሬ እነዚህ 4 ጥያቄዎች ብቻ የምናይ ይሆናል። ሁሉም ፕሬዘንት ፐርፌክት ቴንስ ናቸው። that means የሆነ ድርጊት መከናወኑን የምንናገርበት ነው ወይም ደግሞ የሆነ ዲዩሬሽን በኃላፊ ጊዜ ተጀምሮ እስካሁን የቆየ ነገር ስናወራበት ነው። መርሳት የሌለብን የምንጠቀመው ፕሬዘንት ፐርፌክት ቴንስ ላይ have ግዴታ ነች አልተባባሉ has ከዛ v3 ይሄን ማድረግ በቃ በጣም ቀላል ነገር ነው። ስለዚህ እዚህ ውስጥ ወይ have ወይ has ይኖራል ማለት ነው። we ካልን we have he ካልንስ he has she ካልንስ she has the manager ካልንስ ምንድነው የምናመጣው? the manager ካልን has አይደለ? መጀመሪያ ይሄንን መምረጥ አለባችሁ። ቀጥሎ verb 3 know ማወቅ we have dash know each other for 5 years ለ5 ዓመታት ያህል
እንተዋወቃለን ቆይተናል አብረን ማለት ነው። he has dash clean his room እሱ የራሱን ክፍል clean አጽድቷል። present perfect tense አይደለ? ድርጊቱ ተከናውኗል እያለን ነው። she has dash write a letter to her friend ለጓደኛዋ ደብዳቤ ምን አድርጋለች? write ጽፋለች። ነገር ግን እነዚህ ቨርቦች ቨርብ 3 አይደሉም፣ ቨርብ 1 ናቸው። ወደ ቨርብ 3 መቀየር አለባቸው። the manager has dash fire the new employee ማናጀሩ አዲሱን ሰራተኛ ምን አድርጎታል? fire አባሮታል እያለን ነው አይደለ? ስለዚህ ቨርብ 3 ማወቅ አለብን። የቨርብ ፎርሞችን ነው እዚህ ጋር ማወቅ የሚጠበቅብን። we have know የነበረችው ምን ትሆናለች? we have known v3 አይደለ? known ስለዚህ we have known each other for 5 years ለ5 ዓመታት ያህል እንታወቃለን። he has dash clean his room cleaned ይቺኛው ደስ የምትለው ምንድነች? ሬጉላር ቨርብ ኢዲ ብቻ ነው የምትወስደው ማለት ነው። he has cleaned his room ክፍሉን አጽድቷል። she has write a letter to her friend written ጽፋለች ስትሉ ቨርብ 3 መሆን አለበት። she has written ጽፋለች። the manager has fired ይሄም ሬጉላር ነው ኢዲ ነው የሚወስደው። the manager has fired the new employee አዲሱን ሰራተኛ አባሮታል እያለ ነው ማለት ነው። ስለዚህ present perfect tense እንግሊዘኛ ላይ ካሉ ቴንሶች ከባድ ተብሎ የሚታሰብ ቴንስ ነው፣ ግን በጣም ከባድ እንዳልሆነ አይታችሁታል ብዬ አስባለሁ። በመሆኑም ያልገባችሁ ነገር ካለ ጥያቄያችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉ ጊዜ እንደምናደርገው የዛሬውንም ትምህርታችንን በደንብ አንብባችሁ ተምራችሁ እንድትጠቀሙ ኖት በፒዲኤፍ አዘጋጅተንላችኋል። ቴሌግራም ቻናላችን ላይ አፕሎድ ስለተደረገ ከታች ዲስክሪፕሽን ላይ በተቀመጠላችሁ የቴሌግራም ቻናላችን ሊንክ ገብታችሁ ኖቱን ዳውንሎድ በማድረግ እንድታነቡ አሳስባለሁ። በቀጣይ እንዳልኳችሁ እዚሁ ፕሬዘንት ፐርፌክት ቴንስ ላይ ጥያቄዎችን አብረን እንሰራለን። ስለተከታተላችሁኝ ከልብ አመሰግናለሁ። ቻው